መብርሃን ረስቻት አላውቅም እምለው በስሟ ነበር። መብርሃን ረስቻት አላውቅም እምለው በስሟ ነበር። እሷ ታውቃለች። ከምታመነው ማርያም ካልኩኝ ነው። እማዬ የኔ እናት መቼም አልከዳሽም። የኔ እናት እወድሻለሁ። ሁሉ ጊዜ ቤታችን አለች መብርሃን። ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወርቆ አያውቅም። መብርሃን ረስቻት አላውቅም ማለት እዛም የትም ቤት ሆኜ እምለው በስሟ ነበር። እሷ ታውቃለች። ከምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነውና ሳስበው መብርሃን ስለኔ ምንድነው ያልሆነችው? እሱማ ጌታ እኮ ነው። ልጇማ የዓለም ሁሉ ፈጣሪ እኮ ነው። አምላክ ነው እኮ። ሰው ሆነ የቻለችው መከራ ብዛቱና ሰው በጠፋበት ጊዜ የተገኘች ነችና የኔን ኃጢአት ሳስበው ምን አይነት ንጽህና የሰው ልጅ በዛ መጠን እንዴት ንጹህ ሊሆን ይችላል? እኔ በቃ ማለት ተውት። ትልቁ ሚስጥር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚሆን ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው ነገር ነው። ማይዬ የኔ እናት እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ። መቼም አልከዳሽም። የኔ እናት እወድሻለሁ።